ተሰቅለ ዲበ ዕፅ እርሱ ስለ ኃጢአታችን በእንጨት ተሰቀለ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ቤት ስትሄዱ እንድታነቡት ነው። የሐዋርያው የቅዱስ ጴጥሮስ የአባታችን ሁለት መልእክቶች አሉ። የመጀመሪያዋ መልእክት ምዕራፍ 2 ቁጥር ስንት? ቁጥር 24 ምንድነው ያለ? ስለ ኃጢአታችን እርሱ በእንጨት ተሰቀለ ከመ ያውፅአነ እምኃጣውኢነ። እንግዲህ የስቅለቱንም ዓላማውን ባጭር ነገር አሁን ነግሮናል። ተገባ በእንጨት ተሰቀለ አለ። የተሰቀለበትን በእንጨት አለ። ስለምን? ስለ ኃጢአታችን። ለምን? ከኃጢአታችን ባርነት ሊያወጣን። ይህ እንግዲህ በቂ ትምህርት ነው። ዛሬ ለዚህ ነው የተሰበሰብነው። ነፃ ለወጣንበት ቀን በእንጨት ተሰቀለ። ምክንያቱ ከኃጢአታችን ነፃ ሊያወጣን ከመ ያሕየወነ በጽድቁ በቸርነቱ በምሕረቱ። እንግዲህ ይህችን ያዙ። ይህንን እየተመላለስ እናስፋፋዋለን። ረዳት ጥቅስ እየሰጠን ፍቹን እናገኘዋለን ማለት ነው። ከዚያ በፊት እንግዲህ ምዕመናን እንዲያው ከሁሉም በላይ ወንጌል እንማር። ወንጌል ሌላው ጥሩ ነው። በእውነት ቅዳሴው መዝሙሩ ጥሩ ነው። ግን ወንጌል የሁሉ መሆኑን አትርሱ። ርዕሰ መጻሕፍት ነው። የመጻሕፍት ሁሉ ራስ፣ የመጻሕፍት ሁሉ እናት ከወንጌሉ ነው። ምክንያቱም ስለ ድህነታችን በወንጌሉ ነው እና ዛሬ እንኳ ቅዳሴው ፍሬ ቅዳሴ የሚባል አለ። ሌላው ስርዓቱ መጥቶ ወደ ዋናው የዕለቱ ቅዳሴ ሊገባ ሲል ዲያቆኑ አዋጅ ያውጃል። ላዕለ ይኩን ህሊናክሙ ይላል። ቁጭ በሉ። አሁን እኔ እንደ ውር አልወድም በእውነቱ። አሁን እንደማንም ታገሱ። የመጣንበት ሁላችንም እኔም እናንተን ይሁ ከኃጢአት ለመላቀቅ ነው። ደግሞ ኃጢአት ምን እንደሆነ ነግራቸዋለሁ። ዛሬ ኃጢአት የበዛበት ጊዜ ስለሆነ ሌላ ቦታ ሄደን አንላቀቅም። ማንም ገላጋይ የለም እና ስለዚህ አዳምጡ ዘመዶች። የመጣንበት አንድ ዓላማ ነው ሁሉ እኔም እናንተም እና ላዕለ ይኩን ህሊናክሙ መሬት ልቀቁ ነው የሚል ዮሐንስ አፈወርቅ በዲያቆኑ የታወጀው ላዕለ መሬቱ ልቀቁት፣ ወደ ላይ ሄዱ አለ። አያችሁ፣ አሁን እኛ እዚሁ መሬቱን ነው በዓሉን ሁልጊዜ። እና ስለዚህ አሁን ወንጌል ስንማር መሬቱን ተውት። በቃ መሬት ያለውን ነገር ተውት። ሌላውን አውሩ፣ ሞቱን አውሩ፣ ትንሣኤውን አውሩ፣ እርገቱን አውሩ፣ ዳግም መምጣቱን አውሩ። ይሄ ነው እነዚህ ሞተከ ነው መሬት መልቀቅ። የሰውን ሞት ግድ የለም ተውት። ምን ሰው እኮ ድኖ ነበር በራሱ ነው እንግዲህ ሕግ እየጣሰ አትግደሉ እያለ እግዚአብሔር ይኸው አልሰማም ሰው። እና አሁን የዳንበትን ነው ሞቱን ማልቀስ ያለብን። እንደው ምን ብሎ አምላክ ሞተ የሚለው ነው። በቅዳሴው እንደዚህ ነው። መሬት ለቀን ነው ካህናቱ ቀዳሹ ገባሬ ሰናዩ ወደ ሰማይ እያዩ ነው የቀደሱት። እና ስለዚህ እናንተም ደግሞ ግድ የለም ሌላው አይዟችሁ እግዚአብሔር ይሞላዋል እኮ። እናንተ አስባችሁ ምንም የምታመጡታል? ምንም። እኛ አስበን የያዝነውን እናጣለን። እንኳን ሌላ ሊመጣ የያዝነውን አዳምና ሔዋን የያዙትን ነው የተቀመው።
ያዙትን እንኳን ሌላ ሊያመጡ ማለት ነው። እና በተቻለ መጠን ጊዜውንም መዋጀት ነው። ጊዜውም ያሳስባል። ጊዜውም ወደ ላይ ለማየት ነው። እና ስለዚህ በዚህ አቅጣጫ እንድንቆይ ለወንጌል ጸልዩ ይላል። አሁንም ዲያቆኑ ይገርማቸዋል። ጸልዩ በወንተ ወንጌል። እኛ ጸሎት ሲባል እገሌ ታሟል፣ እገሌ ታማለች፣ ወይም ለራሳችንን ያሞኛል ይጸልዩልን ነው ምን። መጽሐፉ ግን ለወንጌል ጸልዩ። ወንጌል ታሟል። እናንተ አሁን የምንጮኸውን ነው ወንጌል ተሰበከ የምትሉ እኮ የተዘራው ሲበቅል እኮ ነው። ሰባኪውም ሕመምተኛ ነው፣ ሰሚውም ሕመምተኛ ነው። እና ስለ ወንጌል ጸልዩ፣ ወንጌል እንዲሰበክ። ሂዱ ስበኩ ነው ያለው እግዚአብሔር። አዋጁ ይሄ ነው። ቅዱሳን ሁሉ ለወንጌል ነው የሞቱ። ወንጌል ሲሰብኩ ነው፣ ዘር ሲቆጥሩ አይደለም። እና ለወንጌሉም ጊዜ ስጡ፣ ጸልዩ እንዲሰበክ። የሚሰብከው ከልቡ እውነተኛ ሰባኪ እንዲሆን የእናንተም ጆሮ እንዲያዳምጥ። ሰባኪው ብቻ ቢጮህ ምን ያደርጋል? እንኳን ወንጌል ዘፈን እንኳ አድማጭ ሲኖረው አይደል አቀንቃኙ ሲያቀነቅን ሌላው ውስጡ ይነካል። እና ወንጌሉም እንደዚያ ነው። አባቶቻችን ሲሰብኩ ምእመናኑ ውስጥ ያለው በውስጣችሁ ያለው ይንፈራፈራል። እመቤታችን ወደ ኤልሳቤጥ ስትገባ አንፈራጸ እጓል በውስተ ከርሰ አለ። በውስጥ ያለው ሽሉ የስድስት ወር ተንፈራገጠ አለ። ወንጌሉን ይዛ ስትገባ መድኃኔዓለምን ይዛ ወደ ቤት ስትገባ ኤልሳቤጥም ዘመረች። ምንም አታውቅ አሮጊት ቡርክት አንቺ አለች። እና ወንጌሉ ወደ ውስጥ እንዲገባ ነው። ቅድም የውጩን ጭብጫቦት ቀንሱ ማለት ለዚህ ነው። ውስጣችሁ እያዘነ ውጩ ጭብጫቦማ ምን ዋጋ አለው? የውስጥ ነው። መንፈሳዊ ነገር በውስጣችን ነው። እና አሁን ትንሽ እንረፍ። ወንጌል ሲሰበክ እረፍት አለ። ሸክም የከበዳችሁ ወደ እኔ ኑ። እኛ እኮ መተንም አናርፍ እኮ ዝም ብለን ሸክም ተመተን ሌላ እንጨምርበታለን። ሌላ እያስቀደስን ሰው እናማለን፣ እያስቀደስን ሌላ ሸክም የመንደሩ አምሶ እዚህ ዝም ብሎ ባዷችሁን። ሀብታምን ብትሆኑ ግድ የለም ሀብቱ ቤት ይቆያችሁ። እናንተ ሀብት እዚህ መጥቶ ምንም እግዚአብሔርን ይጋርዳችኋል፣ እግዚአብሔርን ያሳያችሁ። እና ዝም ብላችሁ ባዷችሁን ስትቆሙ ሀብቱ ይባረካል፣ ጎደሎ ይሞላል። ይሄ ነው። ቅድም አንድ እናት መውለድ አቅቶኝ ነበረ አትወልድም ተብዬ ነበር። አሁን 2 ልጅ ያገኘዋሉ። ደስ እንደዚህ ነው። ይኸው እግዚአብሔር ስጦታው። ሰዎችም አሁን ጊዜ አይሆንም ነው የሚሉ፣ በእግዚአብሔር ግን ማኅፀኗን ከፍቶ 2 ልጅ በአንድ ጊዜ። ይሄ ጥሩ ፕሮግራም ነው። በየጊዜው ከማሳደግ ሁለቱን ወልዶ የእግዚአብሔር ስጦታ እኮ ነው። ዛሬ ሰው እየተሰቃየ አይደለም። ወልደውት አይባረክ። የምታዩት ነው አገር እንዴት እንደሚታመስ በእውነቱ። ይሄ ሁሉ ሕዝብ ይህን ቃል እየሰማ ጥላቻ በወንድም በአገር እና ወንጌል ያለመሰበኩ ይሆናል። እናንተ አሁን ብዙ ካህን፣ ብዙ ጳጳስ፣ ብዙ ሕዝብ ይህን ነው የምታደሙ። እግዚአብሔር አንድ ሰው ከዳነለት ደስታው። ቀኑ ሙሉ አንዲት ሴት ጋር ቀኑ ሙሉ ውሃ ልትቀዳ የመጣችውን ሳይሰለች ሐዋርያት እንጀራ ፍለጋ ወደ መንደር ሄዱ። እሱ ግን ሰው ፍለጋ ወደ ጉድጓዱ ያቺ መከረኛ ሴት ወዳለችበት ከሸክማ ተላቀቀ ይችላል። ሳምራዊቷ
እናንተ አሁን እንኳ አታርፉ። ኧረ ምን እቤት ምን ሆኑ እናንተ እንዴ? እኔ አላመነኝት ይመጩ እንዴ? ማናቸው እንዲህ አይሆነ እግዚአብሔርን ቃል ካልሰማ በቃ የሰው ቃል ሲሰማ እንደዚህ ነው። እና እንግዲህ ወደ መጀመሪያው እንመለስ። የቅዳሴ ሲገባ ሁልጊዜ መግቢያው ላይ ይገርማቸዋል አባቶቻችን እረፍት እየሰጡ በሉ አሁን ዋናው ቅዳሴ ልንገባ ነው፣ ወደ ላይ ውጡ፣ አእምሮ አበዘ ተቀውሙ፣ የት እንደቆማችሁ ወቁ ይላል። አሁን እናንተ ታውቃላችሁ የት እንደቆማችሁ። ምናልባት ቤተ ክርስቲያን ውስጥ ነው። እሱማ ማንም ይናገር። የት እንደቆማችሁ አእምሮ አበዘ ተቀውሙ ወስምዑ ቃለ ጽድቅ፣ የእውነቱን ቃል ወንጌልን ስሙ፣ ወአጽምዑ ዜና ሰናይ፣ መልካም ዜና አዳምጧል። የምስራች ሌላ ቦታ የት ይገኛል? ይህን የሚላችኋለሁ። እንደ መልካም ወሬ ስሙ የሚል እንደው በዩኒቨርሲቲ ውስጥ አለ? በየት አለ? ያር ጋር የሚያጣላ እና የት እንደቆማችሁ እኮ ነው። አዳምጡ። አሁን የቆማችሁበትን ቦታ እግዚአብሔር የት አለ እያለ እየፈለገ ነው። አይቴሃሎ ከአዳም አይቴሃሎ ሔዋን። አውት እስቲ የት ነው ያላችሁ? ዝም ብላችሁ በሕይወታችሁ ውስጥ እንደ በቤታችሁ በገበያው ምዱ ውስጥ የት ነው ያላችሁ? በመንገዱ ምዱ እና መንፈሳዊ ሕይወት እንደዚህ ነው። ቅድም እኮ ልጆች ዘመሩ፣ አልሰማችሁትም? አዎ ወደ ግብፅ ሰማይ አባቱ ጠራው አሉ። ወደ ግብፅ ይሄ ለሊቃውንቱ ግብፅ ይጼዎ ማለት ወደ ነው የሚለው አገባብ ወጣቱ ትንሽ ላይመቸው ይችላል። ወደ ግብፅ ግብፅ ጸዋዕክዎ ለወልዴ። አዎ ስደቱ ለክብር ስለሆነ እኛ እንድንከብር ስለሆነ ጠራው። ከዚያ በኋላ ደግሞ እመቤቴ ሆይ ተመለሽ እንጂ አለ። እመቤቴ ተመለሽ፣ ናሁ አገረኪ ገሊላ እትዊ፣ ተመለሽ ይበቃሻል። አይሰማችሁም? ተመለሱ፣ ይበቃናል፣ ተመለሱ። እስከ መቼ በባዕድ ሀገር እንኖራለን? እስከ ማይዜኑ ትሄልዩ ውስተ ምድረ ነኪራል። በባዕድ ሀገር የኢትዮጵያ ሕዝብ በራሱ ባህል ነው እንደሚኖረው ተሰዷል። የአእምሮ ስደት የእግሩ ሂዶ እኩሉ ባህል እኩሉ የአእምሮ ስደት። አሁን ኢትዮጵያውያንም አገኟን ወንድም ወንድሙን ይገላል፣ እንዲው ይገላል። ሽማግሎች ወጣቱ ያውቁ እንዲው ሽማግሎች እንዲህ ነበረ። ተመለሱ፣ ወደ አገርሽ ተመለሺ እመቤቴ። ኢትዮጵያ ወደ ኢትዮጵያዊነትሽ ተመለሺ። እስከ መቼ በሌላ ሀገር ደም በመፋሰስ እስከ መቼ? ልጆችሽን እስከ መቼ? እስከ መቼ? እና እባካችሁ ተመለሱ፣ ጎበዝ ተመለሱ። አዎ ዛሬ በመንገድ ሰው በመንገድ መሄድ ያቃተው ጊዜ እንዲሁ ምን ይሰማችኋል? ባዕድ ሀገር አይደል? በገዛ መንደራችሁ በገዛ ሀገራችሁ እንዲህ እና ተመለሱ። እግዚአብሔርማ ምን ችግር አለ? ገር እኮ ነው እንዴ! ሞተ ስለኛ ኃጢአት። ሌላ ምን ሊያደርግ ይችላል? እንግዲህ ሰው መቼም እናት ልጇን ብትወድ አትሞት ነው። ልጅ ትል ይሆናል። አንድ ቀልድ አለ፣ ነገሩ እውነት ነው። አንድ እናት ልጃቸው በጠና ታሞ እኔን እያሉ ሲቃስቱ፣ አዎ መልአከ ሞት ማታ መጥቷል እና በር ያንኳኳል። ማነህ ብለዋል። እኔ ነኝ። ማነህ? እኔ።
ምን ልታረግ? አይ ቅድም ልጅ ልወስድ ታሞ ሲጨነቅ እኔን ስላሉ እሱን ልወስድ ነው አለ። እና የተኛበትን ላሳይህ። እውነት እኮ ነው። እውነት ይህ ትክክል እኮ ነው። አዎ ቀልድ ይመስላል። እና እኛ ሰው ሲሞት ያዙኝ ልቀቁኝ እንደበሉ ይግባ እኮ ቢባል ወደኋላ ራሱ ይመለሳል። አይገባም እኮ የማይሆነውን። ሰው ለራሱ ተወለደ፣ ለራሱ ይኖራል፣ ለራሱ ይሞታል። ማንም የራሱ ሞት አይካ እናት የልጇ ልጅ የእናትን አይሞት። አዎ መሞት ቀርቶ መግደሉን ባቆሙ እና ተመለሱ። ይኸው ቃሉን ስሙ። እናት የአባት ቃል ስሙ። ወጣቶች ለእናንተ እኮ ነው የሚከብድ፣ ለሽማግሌው አይደለም። ለእናንተ ከባድ እኮ ነው። ይህ ጊዜ እኮ የእናንተ ነው፣ ሁሉም የእናንተ ነው። ግን ተመለሱ፣ ተመለሱ። እናት አባት እግር ስሩ፣ ደጉ አልቅሱ። እንዴ ይችን የመሰለች ሀገር ሌላ ዓለም እኮ ብታው እንደዚህ ያለ አየር ንብረት የለም ዘመዶች፣ እንደዚህ ያለ አየር ንብረት የለም። እንዲሁ እንደዚህ ያለ ያማረ ቢበሉት ቢጠጡት እንዴ ልዩ ሀገር እኮ ነው። ግን ሰዎቹ ደግሞ አራዊት። በእውነት ሰው እንደዚህ ይሆናል? እንዲሁ ሮቦት እንኳ በእውነቱ ወዳዘዙት ሄዶ ትእዛዝ ይፈጽማል። ሰው እንደዚህ እና አሁን ከኃጢአታችን ሊያወጣን አለ እሱ ማነው? መድኃኒዓለም የዛሬው በመስቀል የተሰቀለው በሌላ አልተሰቀለም። በስጋው በመስቀል ተሰቀለ አለ። እንዘ ይጼልዎ ይጻአለ ሲሰዱት አልተሳደበ። ወእንዘ ያሐምምዎ የተቀየመ መከራ ሲያሳ አልተቀየመም። አላ አግባ ጽድቀ ለዘይኮንን እውነቱን ለሚፈርድ ለአባቱ ይቅር በላቸው አለ። ይቅር በላቸው። ዛሬ ይሄ ነው። ዛሬ የተመጣ ነው። ይቅር በላቸው ልንል ነው። አዎ እገሌ እንዲያረገ እገሌ እንዲያረገ። ዛሬ እገሌ የሚባል ጥቂት ሰው ሲሆን ነው ሁሉም በድሏል። ሁሉም እኮ ነው። ለዚህ ጸሎት ነው መፍትሄ። ይቅር በላቸው። አሁን የዛሬው ባል ይሄ ነው። ሌላ የምንለምነው የለም እኮ መስሎን ነው። ያው ስለቱም በተለምዶ ልጅ የወለደች ስራ እሱ ምን በተፈጥሮ እኮ እግዚአብሔር የሚሰጠው ነው። ዛሬ ግን የተሰበሰብነው ለዚህ ላጣነው ሰላም ነው። ሰላም ጸጋዋ ለኢትዮጵያ ቄሱ ሲያዘሙት በእውነት ሲያንቆረቁሩት ገባሬ ሰና ጸጋዋ ሰላም ለሀገሪቱን ኢትዮጵያ። ይሄ ነው ዛሬ ቅዳሴያችን። ይሄ ነው ለኢትዮጵያ ሰላም ስጥልን። ኢትዮጵያ ሰላም ካልሆነች የአንድ ቀበሌ ሰላም ምንም፣ የትኛውስ ቀበሌ ሰላም አለው? አለው እንዴ? ኧረ የለውም፣ ምንም የለውም። አዎ እና ዘመዶቼ ዛሬ የሰላም ቀን ነው። ዛሬ ይቅርታ ቀን ነው። ዛሬ ኃጢአታችን እርግፍ ብሎ ነፃ የወጣንበት ከግብፅ የወጣንበት ነው የነፃነት በዓል። እመቤታችን አሁንም ትንከራተታለች። ግብፅ ለግብፅ። አዎ ነይ አለ ደራሲ፣ ነይ እመቤቴ ወደ ሀገርሽ፣ ወደ ገሊላ፣ ወደ እናት ወደ አባትሽ ሀገር ኑ በሏቸው። ሌሎች የተሰደዱት ጸልዩላቸው፣ ኑ ወደ ሀገራችሁ በሏቸው። የአይምሮ ስደት ክፉ እኮ ነው። የእግር ቀላል ነው። ሰው ዛሬ አይምሮ ተሰዶ አደ እንዲህ የሚያደርግ ለኢትዮጵያ የማይመች አይምሮ የሌለ በእውነቱ። እና ዛሬ የምናስበው ይህንን ነው። ስጦታው አይደለም የእኛ ስጦታ ሰውነታችን ሲሆን ነው። ጧፉ ምን ችግር አለው? አላይሰጣለሁ ግዴታችሁ ጧፍ ሰጣችሁ ተብሏል ልትመሰገኑ ነው እንዴ? ሰዎች እጅ እግራቸው እየተቆረጠ ነው ያቆዩት ሃይማኖቱ። እና እናንተ አሁን ጧፍ መስጠት ደግሞ ያንን እንኳን ለዲያቆኑ ብትሰጡ እዚያው አብረታችሁ እዚያው ጨረሳችሁ እንዴ?
ምን ይባላል? እና ሰውነታችሁ ነው መስዋዕቱ፣ ሰውነታችሁ ፍቅር፣ ሰላም፣ በቃ ሰውነታችሁ አሸንፉት። አይዟችሁ። ዛሬ እኮ ፍላጎት ነው እንዲያደርገ የሰው ፍላጎት ነገር ያልቃል። እያወቅ ነው ስንት ሰዎች እንዲያርገው አብቅቶ ለምን ነው የማይገባን? በእውነት እድሜያችን ብዙ አይቷል። ከትናንት ወዲያም እንዲህ ነበር፣ ያ መዷል። ምንድን ነው ሰው እንዲሄደ ነቆረ እኮ መሆኑ ነው ሰው እያየ እና እንግዲህ ስለ ኃጢአታችን የኃጢአት ምንድን ነው እንመለስ። በእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ። ስለ ኃጢአታችን እርሱ ምን ሆነ? ለምን ብሎ ከኃጢአታችን ነፃ ሊያወጣን በጽድቁ በምሕረቱ በቸርነቱ ሊያድነን። እስመ በቁስለ ዚአሁ ቁስለክሙ ኃየውክሙ። በእርሱ ቁስል እናንተ ተፈወሳችሁ። አሁን የሰው ቁስል ጀርም ያስተላልፋል እንጂ ወደ አንዱ ድነት አለ። በሰው ቁስል ቆስሎ አዳነ። በቁስለ ዚአሁ ኃየውክሙ ቁስለክሙ። አይገርምም? እግዚአብሔር የሚሳነው የለ። በእሱ ቁስል እኛ ዳን። በእሱ ቁስል ዛሬ ስንት ሰው እናቆስላለን? ስንት ጤነኛ ሰው እናቆስላለን? እና ዛሬ ቀኑ እንደዚህ ነው። በቁስለ ዚአሁ ኃየውክሙ ቁስለክሙ። ዛሬ አይታችሁ ቁስላችሁ ይድናል። ካመናችሁ እኮ ልትድኑ ነው። ቁስላችሁ ሊጠግግ ነው፣ ሊድን ነው የመጣችሁ። አዎ ሰውን አታቁስሉ። በሰውን እንደው ቁስል እንጨት እንትን አትበሉ። አዎ ዛሬ ኑሮ ዝም ብሎ እኮ አልከፋ። ኑሮ ምቀኝነቱ አንዱ ችግር ሲደርስበት ኧረ ገሌም ቀርቷል። እንደዚህ እኮ ነው መጠቋቁ። ምን ይጠቅማል? አዎ ሌቦች ሊሰርቁ ሄደው ይባላል እና ሁለቱ ሄደው ቤቱን ሲሰልሉት ኑሯል እና አንድ ቀን ውሻውን ዝም ብሎ እንግዲህ ሁሉም ነገር እንቅልፍ ከባድ ነው እና ያን ሲሰልሉ በስተጀርባ በበጎች ጉረኖ በኩል በዚህ ባህዮችም የገጠር ቋንቋ ነው ይሄ። እዚህ ለእናንተ ላይገባ ይችላል። ለወጣቱ ጉረኖ ምንድነው? ጉረኖ ምንድነው? በጎቹ፣ ፈረሶቹ፣ አህዮቹ የሚያድሩበት ነው። የአዛባ መንጎልጎያ አለ። አዛባው የሚወጣበት አለ። በቤቱ ስር በስርዓት ተሰርቶ ይወርዳል ተፋሰሱ እና በዚያ ሌባው እጁን ባለቤቱ ንቁ ነው እና በሄዱባት አዎ ሄዶ ቁጭ ብሎ እጁን ሲሰድ እርም አድርጎታል። ሌባው እርም ስልህ እላደ እጁን ቆረጠው ማለት ነው። ከዚያ በኋላ ውይ ይልና ያንቆራጣ እጁን እንዲይዙ ምንድን ነው ብሎ መዓት ብር አገኙ ማለት አያችሁ። ያኛው እንዳይቀር እጁ ያ ደግሞ ሞኝ እጁን ሰደድ ሲያደርግ ላጥ አድርጎት ይኸው ሲለው ይኸው ቅድም ብር አልነበር አለ ጎማዳቸው። እኛ አሁን እንደዚህ ነው። አሁን እንደዚህ ምቀኛ እጅ እንዳይኖረው የሚያደርግ ምን አለ ወዲያ ሲቆረጥ ኧረ ተመለስ ወንድሜ ይኸው እጅ አደጋ ነው አይደል እና ብር ያፈሰ መስሎ ኋላ የዚያም እጅ ሲጎመድ ይኸው ሲለው ይኸው። ዛሬ ሁሉ እንደዚህ ነው አይደል? ወንድም እንዲህ ነው። እጅ ነው የሚያስ ምን እጅ አለ ዛሬ? አዎ እና ዘመዶች ይበቃል፣ ይበቃናል። እና ይህ ኃጢአት ከምን መጣ? በመጽሐፍ ቅዱስ በዘፍጥረት ምዕራፍ 2 ይህ ኃጢአት ከ8 ጀምሮ ቁጥሩን ብታነቡት ወነሥኦ እግዚአብሔር ይላል ለእጓለ እመሕያው ወሴሞ ውስተ ገነት ዘገብሩ። የፈጠረው የሰው ልጅ ማለት አዳምን ማለት ነው። የሰው ልጅ ይባላል። መድኃኔዓለምም የሰው ልጅ ይባላል።
እና የፈጠረውን አዳምን ወሰደና ወሴሞ ውስተ ገነት በገነት ሾመው ይላል። በገነት አዎ ሁሉን ነገር ግዛ ንዳ ብሎ ሁሉን ከሰማይ በታች ያለውን ሰጥቶ ባህሩንም የብሱንም አራዊቱንም በጠቅላላ በምድር ያለውን ማለት ነው። ሰው የለም በዚያ ጊዜ እሱ ብቻ ነው። ግን ያለውን ሁሉ ግዛ። ከዚህ በኋላ ያው ሰው ብቻውን ሊኖር አይገባም ብሎ እግዚአብሔር መቼም ቸር ነው። ሰው ብቻውን ዛሬ ልጅ የሚወልዱት እናቶ የሌለ የሚሉ እግዚአብሔር እናት ያለ ልጅ ብቻዋን እያለ ነው። ይሄ ብቸኝነት ብዙ ነው አቅጣጫ። እናት ሲኮን መቼም ልጅ ከሌለ እናትስ ተብሎ ምኑ ይጠራል? ባዶ ምንም። እና ልጅ ክብር ነው። መጠሪያ ለእናት የተፈጥሮ ነው፣ የሰው አይደለም። ከዚህ በኋላ ሔዋንን ያው ከጎኑ እንደፈጠረ ታውቃላችሁ። እና ምን አለው? እምኩሉ ዕፅ ዘሃሎ ውስተ ገነት ብላ አለ። በገነት ያለውን እንጨት ሁሉ ብላ፣ እንጨቱን ፍሬ ማለት ነው። ቆርጥም እንጨት ማለት ነው። በገነት ያለውን የእንጨት ፍሬ ሁሉ ብላ አለ። ወእምዕፅሰ ዘያርኢ ወያለቡ ዘያርዕም ይላል። እሱ መሳግር ይባላል በግዕዝ ቋንቋ። ያለ ጠባዩ ወደ ሌላ መሄድ ነው። ዘያርኢ ሰናየ ወእኩየ፣ ክፉውንና በጎውን የሚያሳየው እንዳትበላ። እስመ በዕለተ ትበልዕ እምኔሁ፣ ከእሱ በበላ ቀን ሞተ ትመውታል። አያችሁ፣ ሞትን እግዚአብሔር አልፈጠረው። ልብ በሉ። አሁን ሰው ሁሉ እንዲሁም ሞት በእግዚአብሔር እኮ አልተፈጠረ፣ ሰው ነው ራሱ። እንዴት ተፈጠረ ታዲያ? ሞትን ያልነገ ሕግ በመጣስ ሕግ ሲጣስ እግዚአብሔር አትብላ አላለም? አሁን አልሰማችሁ አላለም? ካለው ሁሉ ብላ አለው። አንድ እንጨት እኮ ነው። እንደ ሰው ያለ ስስታ አንድ እንጨት። እምኩሉ ዕፅ ዘሃሎ ውስተ ገነት እኮ ነው። ካለው ሁሉ ብላ። ወእምዕፅሰ፣ ከዚህ ካሉ 3 እንጨቶች ነበሩ። አንዱ ዕፀ በለስ ነው፣ አንዱ ዕፀ ሕይወት ነው፣ ሌላው የራሱ ምግብ ነው። እና ዕፀ በለስ ናት። ዕፀ ሕይወት ማለት አዳም ይህን ሕግ ባይጥስ ባይተላለፍ ኑሮ 1000 ዓመት ሲሞላው እንደገና ወደ ሌላ 1000 ዓመት ትራንስፈር ያደርግ ነበር። ዝም ብሎ ሳይሞት ማለት ነው። ዝም ብሎ በሕይወት ነው። ግን ቀጨው በራሱ አትብላ ያለውን። ከዚህ በኋላ ሰይጣን መጣና ምን አላ? ሔዋንን እንደው እባቡን መቼም ከፍጥረት ሁሉ ክፉ ይላል። እንኩሎ ከፍጥረት ከእንስሳው ከሁሉም በላይ አርዌ ምድር ክፉ ነው ይለው። መጣ ሔዋን አላት፣ ኧረ ምንትሙ ውእቱ ዘይቤለክሙ እግዚአብሔር አለ። እግዚአብሔር እንዲሁ ምንድን ነው ያላችሁ ነገር አለ። ያለውን ሁሉ ይህን ብሉ ብሎናል፣ ይህንን ግን እንዳትበሉ ብሎናል አለችው። እንደሱ አይደለም፣ ይህንን ብትበሉ አምላክ ትሆናላችሁ። አሁን እንግዲህ እግዚአብሔር ያሳያችሁ። ማንን አመኑት? ከሰይጣንና ከእግዚአብሔር አዳምና ሔዋን። አዳም እንኳ ኋላ ነው መቼም፣ በእውነቱ ምን ይደረግ እንጂ ኋላ ነው፣ በሔዋን በኩል ነው። አሁን ከእግዚአብሔር ከሰይጣን ማን ይታመናል? ንገሩ። አሁን ሔዋንና አዳም ማንን አመኑ? እግዚአብሔር አትብሉ አለ፣ ሞትን ትሞታላችሁ አለ። ሰይጣን ደግሞ መጥቶ ገልብጦ አምላክ ትሆናላችሁ፣ ይህን ብትበሉ ዓይናችሁ ይገለጣል አላቸው። የቱ ነው እውነት? ኧረ ተው። አሁንማ እዚህ ትያለሽ ቤት ስተጅሰ
እኮ ነው። እንደዚህ እኮ እኮ ሲከድ ያችን በለሳ ቁርጥ ይህማ ማለቱ እኮ አልከበደ። አያችሁ እምነቱ እኮ ነው። አሁን የሚታመን እግዚአብሔር ነበር የፈጠረ እሱ ነው። በእውነት ሰይጣንማ ክፉ ለማፈናቀል ሰውን ከቦታው ለማስወጣት የሌለው እሱ ተፈናቅሎ ነበር። አምላክ ሆናለሁ ብሎ በክብር መልአክ ሆኖ እንደ የእግዚአብሔር ፕሮቶኮል ጠባቂ ሆኖ ነበር። መልአክ ነበር እና ለምን እኔ ተፈናቅዬ እቀራለሁ ብሎ የመላእክት አለቃ ነበሩ። አሐቴ መንጦላዕት ነበሩ። አያችሁ የእግዚአብሔር ቅርብ ሰው ቅሩበ እግዚአብሔር ነበር ሰይጣን ዲያብሎስ ማለት ነው። አሁን ለምን አዳም የኔን ቦታ እንዴት አለና ይኸው አፈናቀለ። ከዚህ በኋላ አዳምን ሄዶ ሲለው ሰላም ሲለው አዳም ንጉሠ ሰማይ ወምድር ሰላም ሲለው እንዴ አንተ ዞር በል እኔ የምድር እንጂ የሰማይ አይደለሁም አለ። አፈረ። አሁን ወደ ሔዋን ሄደና ሰላም ለኪ ሔዋን ንግሥተ ሰማይ ወምድር ሲላት በቃ ወከክ አለች። እንዲህ ነኝ እንዲህ አለች። አያችሁ እናቶች እንደዚህ እኮ ነው። በትንሹ በከንቱ ውዳሴ ሙትት ዝም ብሎ አትሞኙ ዘመዶች። አያችሁ በማብጫ ሰይጣን እንዴት አላገ ወዳቸውን አፈናቅሎ መከራ 5500 ዘመን መከራ ውስጥ መሬት ሁሉ ተረገመ። እሾህ አሜከላ በቀለበት ሁሉም እርግማን አጠረ እና ዛሬ ከዚህ የወጣንበት ቀን ነው። አዎ ከዚህ አዳም እንጨቱ ሔዋንና አዳም ዕፀ በለስን በመቁረጣቸው ተፈናቀሉ። ዛሬም እኮ ሰው እንደዚህ ነው ወዳጅ መስሎ። አሁን በተለይ ወጣቶች ሴቶችም ወንዶችም እንዳትጃጃሉ። አዎ ሰይጣን ራሱ አይመጣ አካል የለው። በሰው ጥሩ ሰው መስሎ ጥሩ ጓደኛ ጥሩ ቃላት ይዞ ይመጣል። ከዚያ እንደ እናታችሁ ወክ ትላላችሁ። በቃ እንደ ቆፍጠን ነው ማለት ቆፍጠን። አዎ ቆፍጠን ነው ማለት ሁሉ ይደርሳል። ሁሉ በጊዜው እግዚአብሔር የከለከለው የለም ነገር ምንም የለም እና ሁሉ በጊዜው ያምራል። አዎ ሁሉም እና ዛሬ እንጨቱን በእንጨት እሾህ በእሾህ ዛሬ በእንጨት ተሰቀለ ስንል በእንጨት የገባውን ኃጢአት ማስወጣት ማለት ነው። በእንጨት ሲሰቀል እሾህ በእሾህ ማለት ታውቃላችሁ? ምንድን ነው እሾህ በእሾህ? እስኪ ንገሩ ወጣቶች። እሾህ በእሾህ ማለት ምን ማለት ነው? እናንተ ካሜራውንማ ለቲክቶክ ታዘጋጃላችሁ። ለእናንተ እኮ እንተዋወቅ ይችን ይለቋታለሁ ይፈልጉና የሆነች ነገር የምታጣላ የምታስቀይማ ጥሩ እኮ አይለቁት። እኔ ምን ጉድ ነው እንዲህ ሰው ጥሩ ነገር ይላካል ለዚህ ህዝብ ያልሰማ እንዲሰማ ይሄ ጥሩ ነገር ነው ብሎ እንጂ ክፉ ነገር ነው። ወይም ደግሞ ሰባኪውን ወጣ አድርጎ የሚጋጭበት ነገር ካለ እንዲጋጭ። ኧረ ነው ዘመዱ መቶላችሁ እንደ ቤታችሁ ምን አስቸኮላችሁ? ጥሩ ነገር ነው ለሰው ይበጃል የሚባል አይ ይህንስ ቢሰማው ሰው ሰላም ያገኛል የሚልበትም ነው። ሰውና ሰው ተጋደለ ብሎ ሬሳ መላክ ምን ያደርጋል? እስቲ እንደው ስታስቡ እኮ ምን እንደው በግል እንጂ በይፋ በሚዲያ ኃጢአት መስራት ሰይጣን እኮ እንዴት አመቸው መሰለህ። ቴክኖሎጂው አሁን ለጥሩ ነገር ነው፣ ለልማት ነው። ፈረንጅ የሰራው ለልማት ነው፣ ጊዜ ለመቆጠብ እዚሁኑ አሜሪካ ለማውራት እዚሁኑ አረብ ሀገር ለስራ ማለት ነው። የእኛ ሀገርማ በቃ ሰው ለማፋጀት ሰው ትዳር ለማበላሸት
ደግሞ ስድብ ውስጥ ቁጣው እንዴ የት እንደበቀለ እንዴ! አትግደሉ ነውር አይደል እንዴ? አልሰማችሁ? አትግደሉ ሲባል በቤተክርስቲያን አልሰማችሁ? ጸጥ አረጋችሁ። ምን ልበላችሁ? ጸጥ ያርጋችሁ እንዳለ አሁን እንዴ የመጀመሪያ ሕግ እኮ ነው። ከእኔ በቀር ሌላ አምላክ አታምልክ። ከእኔ በቀር አሁን የቤቱ ያለው ቋንቋው አምላክ ነው፣ መንደሩ አምላክ ነው፣ ወንዙ አምላክ ነው። አረግዙ እንዴ ከእኔ በቀር ከእግዚአብሔር በቀር ምንም እኮ የለም። ሟርቱ ሁሉ እንዴ ሃይማኖት እኮ ስርዓት አለው፣ ተቋም አለው፣ መተዳደሪያ አለው። እንደዚህ ብድግ እያሉ ኧረ ጥሩ አይደለም። ውጤቱን እኮ አየነው። ውጤቱ ጥሩ ቢሆን እኮ ችግር የለም። አሁን እንደው ሰዎች ነው ሰው በቋንቋ እያሉ እንጣላለን። ቋንቋ ውሻውም ቋንቋ አለ፣ ፍየሉም ቋንቋ አለ፣ ጅቡም ቋንቋ አለ። የለው? እስኪ ንገሩ። የለው? እንዴ የሰው ቋንቋው እኮ ሰው ጋር መኖር ነው የሰው ቋንቋ። ይችም ጊዜ ኮንትራቷን በሰላም መኖር እኮ ነው። ወልዶ ልጅ ማሳደግ፣ መችስ እህል በልቶ መጠለያ አግኝቶ መኖር ነው። ለዚህ ለአጭር ጊዜ ምን አስቸኮለ እኮ? እንዲሁ ምኑ? ቆይ ደግሞ ወላጆቻችሁ እኮ ኑረዋል። ምን አለ ሰርች ብታረጉ ወደኋላ ናችሁ። አያቶቻችሁ ኑረው በሰላም ወልደው ልጅ ድረው የትኛውን ሰው ቤተሰባቸው ጓደኛቸው እንግዳ ሲመጣ መኝታ ለቀው እግር አጥበው እንዲሁ ይህን ታሪክ ኢትዮጵያውያን እንዲሁ አታውቁም? ይሄ አያቶቻችሁን አትጠይቁ? ይሄ ነው ኑሮ፣ የሰው ልጅ ኑሮ ይሄ ነው። ሰው አዎ በምትናገሩ ቋንቋ እኮ መንግሥተ ሰማያት ገቡ እንዳትሞሉ። እምትገቡት በኑሯችሁ በጥሩ ስራችሁ የእግዚአብሔር ሰው በመሆናችሁ። አዳምን እኮ የሰይጣን ቋንቋ አወጣና ጣለው። አያችሁ፣ አውጡ ጣለው ከዚያ ከገነት። ኧረ እኛ እየወጣን እኮ ከዚህ ገነት አለ፣ ከዚህ ገነት መንደር እና በተቻለ መጠን አይዟችሁ፣ ጠንክሩ። አው ክፉም ሰው እኮ አንዱ ናችሁ፣ እረፍ ብትሉት ያልፋል። ምንም ኮሽ ሳይ ግን ለምን ትተባበራላችሁ? ሁላችሁም አንድ ሌባ ይመጣው እረፍ ብትሉት ማያት እንዴ! አሁን እኮ ዝም ብለን ነው ወረፋ እንደ ስኳር እንዴ! ለምንድን ተው ማለት ምን ይከብዳል? ክፉን ሰው ተው ማለት አይከብድም። ምን ያስቀይማል? እና እናንተን አንዱነን ኢትዮጵያውያን አንዱነን የአንዲት ቤተ ክርስቲያን ልጅ የአንዲት ሀገር ዜጎች እኮ ነው። ይህ እኮ ጊዜው ያመጣብን ነው። ይሄ እንደ ኮሮና ማለት ነው። ባለፈው ኮሮና መጥቶ ነበር፣ እንደዚያ ማለት ነው። የፖለቲካ ኮሮና አያችሁ። ያስ በማስክ በሳኒታይዘር ተቋቋም። ገጠሪው አረቄ እየጠጣ ሳኒታይዘሩ ስሎ፣ አንተ ደግሞ ፈረንጅ ባማረበት በሳኒታይዘሩ አለፈ። ይህን በምን እናሳልፈ? ይሄ በጸሎት ነው። የዚህ ሳኒታይዘር ጸሎት ነው፣ ንስሐ ነው፣ ልቅሶ ነው፣ አልቅሱ ነው እንጂ ወንድሙን ቢጠላ ምን ኑሮ ይባላል? ቆይ ዓለም እንኳን ቢሆን እባብ ጋር ይኖራል። እባብ እየጨበጠ መርዙን እያወጣ እንስሳት ጋር ይኖራል። አሁን ሀረር አታውም? እንደው አይታችሁ ከሆነ ለጅቡ ስጋ ሲያጎርሱ አላያችሁ? እስኪ ያያችሁ እጅ አውጡ። እስኪ ያያችሁ፣ ያላያችሁ ተው። እስኪ አውጡ እንጂ ሀረር ካላያችሁ አልሞት። ዛሬ ወንድሙን ለወንድሙ የሚያጎርሳሉ። ሰው እኮ ደህና ሲሆን አራዊት ጋር ይኖራል፣ ሰላም ሲሆን ማለት ነው። እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊ ተጽፌ
ወደ ተራራው ለማውጣት ሲጸልዩ እኮ ነው መጥቶ ዘንዶ ይዟቸው ሄደ። ታዝዞ መጥቶ እላይ ደብረ ዳሞ ዘንዶ የሚውጠው እኮ ነው። እኛ ወንድም ጋር መኖር ያቃተን ስሳ ነብር ስሳ አንበሳ አንዱ ምስኪን መነኩሴ ጋር አብረው አልኖሩም። አልሰማችሁም? ከአቡነ ገብረ መንፈስ ቅዱስ ጋር ስንት ነብር አብረዋል። አይዟችሁ ነግሬያችሁ እንዴ ስሳ ስንት አንበሳ? እስቲ እንግዲህ ደምሩት 120 አንዱ መነኩሴ ታጅቦ ቦዲጋርዱ ነው አጅበው። አያችሁ እግዚአብሔር ሰው ሲያምን እንደዚህ እኮ ይገርማል። አራዊት ሁሉ ገረመኝ። ዛሬ እቤትህ ያለ አውሬ ልጅ አውሬ ነው፣ ሚስት አውሬ ነው፣ ባልሽ አውሬ ነው። እና እንዲህ ሆኖ የኖሩ የቅዱሳን ቤተ ክርስቲያን የቅዱሳን ሀገር እኮ ናት። አራዊት ጋር የኖሩት ወንድሙ ጋር አብሮ አደጉ ጋር የማይኖር ትናንት አብሮ ሲጫወት ዛሬ ምን አስከዳው? ምን ሊያገኝ እንዴ? ደግሞ እኮ ውጤቱን ይዩት እንጂ ውጤት እያያችሁ ሰው ሁልጊዜ በየዓመቱ ይወርቃል እንዴ? ማቆም እኮ ያስፈልግ ሁልጊዜ እዚያው። እና ዘመዶቼ እንዴ ቻናልን ቀይር እንጂ እንደው አንዱን ችክ ብለን ይሰለቻል፣ ይሰለቻል፣ በጣም ይሰለቻል። በተለይ ለእናቶች ለአባቶች እድሜ ጠገቦች አውቁትም ጭንቅ ይላል። ምኑ መጣብን ይላል። ሰው ቢናገር አይደምጥ። እንኳን እነሱ ዛሬ ጳጳሱ ሞቁ ማንም በእውነቱ። እና አሁን አበዛውባችሁ። ይቀስቃናት እንዴት ነው? ይበቃል። ይቀጥል። አቤት አቤት አዛኝ ስራ ቀን ስለሆነ ቁርስ እንዲበላ አያችሁ። አሁን ይቺ እውነት ናት አይደለች? ግን ቁርሷማ ከየት ይመጣል? ቁርሱ ሰረቆይ እንዴ መጠየቅ እችላለሁ እኔ ምናገር አለ ቁርስ። አዎ እውነታቸው ነው። በአንድ በኩል ደግሞ አገልግሎት መዘሙ መንዘላዘሉ ጥቅም የለው። ግን አሁን ደግሞ ትንሽ ልማት ስለሚወዱ ትንሽ ጣል ጣል አድርጉብኝ። ግድ ነዋ። ማን ቤተ ክርስቲያን ማን ይጠብቅ? እናንተ እኮ ናችሁ፣ ሌላ የላችሁ። የእኛ እንዲሁ መናገር፣ ማገልገል፣ መቀደስ፣ አይዟችሁ ማለት፣ የተጣላ ማስታረቅ፣ እውነት መናገር፣ እውነት መናገር። መስቀል ይዞ ውሸት የሚያወራ ዲያብሎስ ነው። እንጨቱ ላይ የተሰቀለ እና መስቀል እየሳማችሁ አትዋሽ፣ መርዝ ይሆንባችኋል። በእውነት የምትስሙት መስቀል መርዝ ነው። የሚይዘው እንጨት ብቻ አይደለም። ይሄ እንደ ይሁዳ ማለት ነው፣ እየሳመ አሳልፎ የሰጠው እና አሁን ደግሞ እንግዲህ ፕሮግራሙ እንደሰማው ጊዜው ጥሩ ነው። አንድ ትልቅ አባት አሉ የልማት ገዳማዊ። እሳቸው ደግሞ ትንሽ እኔ እንደው ብር መለመኑ ስለማይመጥነኝ ነው እና ገንዘብ ያስፈልጋል መቼም እናንተም ታው እናንተስ ተባረኩ እንጂ የሰማችሁትን ፕራክቲስ አድርጉ። ተማራችሁ ጥሩ። አሁን ደግሞ ፈተና